ሰላም ሰላም ውድ የቻናላችን ቤተሰቦች ሰላማችሁ ብዛ በያላችሁበት። እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። እንኳን ወደዚህ ዩቲዩብ ቻናል በሰላም መጣችሁ። በለጠ ነኝ። ለዚህ ዩቲዩብ ቻናል አዲስ ከሆናችሁ ሰብስክራይብ፣ ላይክ፣ ሸር በማድረግ አበረታቱን። እንደሚታወቀው በዚህ ዩቲዩብ ቻናል የተለያዩ ትምህርቶችን ከመጀመሪያው ጀምረን እየተመማር እንገኛለን። በተለይም ደግሞ ብዙ ኢትዮጵያ የሚጠቀሙን አማርኛ በእንግሊዝኛ ፎከስ አድርገን እየሰራ እንገኛለን ማለት ነው። ለምሳሌ ያክል በተለያዩ ሶሻል ሚዲያ ላይ ገብታችሁ ስታዩ ኢንስታግራም ላይ ሊሆን ይችላል፣ ቴሌግራም ላይ፣ ኢሞ ላይ፣ ዋትሳፕ ላይ፣ ፌስቡክ ላይ የተለያዩ ሶሻል ሚዲያ ላይ ገብታችሁ ስታዩ ብዙ ኢትዮጵያ ሕዝብ የሚጠቀም ምንድን ነው አማርኛ በእንግሊዝኛ ነው ማለት ነው። ሌላም ደግሞ ቲክቶክ ላይ እና ዩቲዩብ ላይ ገብታችሁ ኮመንት ማንበብ መጣም ስትፈልጉ አሁንም አማርኛ በእንግሊዝኛ ነው የምንጠቀም ማለት ነው። ሶ እሱን ለማሻሻል ደግሞ እዚህ ጋር አሪፍ አሪፍ እና ጠቃሚ ቪዲዮዎችን እየሰራ እንገኛለን። ከእናንተ የሚጠበቀው እስክሪብቶና ወረቀት ይዛችሁ ፕራክቲስ ማድረግ ነው ማለት ነው። ከዛ በተረፈ ደግሞ ሰዓት ያላችሁና ትምህርቱን ኦንላይን መማር ለምትፈልጉ ልጆች እኛ ትምህርቱን ኦንላይን በዙም በኢሞ በቴሌግራም በጉግል ሚት እያስተማር እንገኛለን። ስልክ ቁጥራችን እዚህ ጋር ልላችሁ፣ ሀይበሉን ደውሉን መማር እንችላለን ማለት ነው። ኦኬ አሁን እስክሪብቶና ወረቀት መያዛችሁ እንዳትረሱ። በዛሬ ትምህርታችን ደግሞ ይዤላችሁ የመጣው በጣም ደስ የሚሉ ቃላቶች፣ ጣፋጭ ቃላቶች ወይም የፍቅር ቃላት ለፍቅረኛችን የምንጠቀማቸው ቃላቶችን እንዴት እንደምንጥፍ አብረን የምናይ ይሆናል ማለት ነው። እስከ መጨረሻው ድረስ ተከታተሉኝ። ኦኬ እዚህ ጋር እሱ እንደምታዩት ምን ይላል? ጣፋጭ ቃላቶች ይላል። ብዙ ጊዜ ለሴትም ሆነ ለወንድ ለፍቅረኛችን የምንጠቀማቸው ቃላቶችን አብረን እንጥፋለን ማለት ነው። ኦኬ ልጀምር። የኔ ቆንጆ። የኔ ቆንጆ ማለት ብንፈልጋውን እንዴት እንደሆነ ላሳያችሁ። አንድ የአማርኛው ድርገመው። የኔ ቆንጆ ይላል። በአንድ ላይ አማርኛው ምን ይላል? የኔ ቆንጆ ይላል። የዋይ እና ኢ ኔ ኤን እና ኢ በአንድ ላይ ምን ይላል ማለት ነው? የኔ ይላል። የኔ ቆ ሰባተኛ ፊደል ስለሆነች ኬና ኦ ን ኤን እንጠቀማለን። ጆ አሁንም ሰባተኛ ናት። ጂና ኦ ቆንጆ ምን ይላል ማለት ነው? የኔ ቆንጆ ይላል። የኔ ቆንጆ። ኦኬ ቀጣይ ደግሞ የኔ ህይወት። የኔ ህይወት። ኦኬ አማርኛውን ድርገሙ አንዴ። የኔ ህይወት ይላል። በአንድ ላይ አማርኛው ምን ይላል? የኔ ህይወት ይላል። የ ዋይ እና ኢ ኔ ኤን እና ኢ በአንድ ላይ የኔ ሂ ኤች እና አይ እንጠቀማለን። ወ ደብሊው እና ኦ ት እንጠቀማለን። ህይወት ምን ይላል? በአንድ ላይ የኔ ህይወት ይላል። የኔ ህይወት። ኦኬ የኔ የሚለው እንደዚህ ጻፍኩኝ፣ ህይወት የሚለው እንደዚህ ጻፍኩኝ። ሶ በአንድ ላይ የኔ ህይወት ይላል። ኦኬ ቀጣይ ደግሞ የኔ ዓለም። አሁንም ቁልምጥም ጣርጋችሁ መጥራት ሲፈልጉ የኔ ዓለም ማለት እንችላለን ማለት ነው። የኔ ዓለም። የ ዋይ ኢ ኔ ኤን ኢ ረያየ ነው ማለት ነው። የኔ አ ኤን እንጠቀማለን። ለ ኤል ኢ ም ኤም እንጠቀማለን። ዓለም በአንድ ላይ ምን ይላል ማለት ነው? የኔ ዓለም ይላል። የኔ ዓለም። ኦኬ ኔክስት ደግሞ የኔ ንጉስ። አሁንም የኔ ንጉስ ማለት እንችላለን ማለት ነው። ኦኬ የኔ ንጉስ። የ ዋይ እና ኢ ኔ ኤን እና ኢ የኔ ን ኤን እና ኢ እንጠቀማለን። ጉ ሁለተኛ ፊደል ናት። ጂ እና ዩ ስ ኤስ እንጠቀማለን። ንጉስ። የኔ ንጉስ። ኦኬ ምን ማለት እንችላለን ማለት ነው? የኔ ንጉስ። የኔ የሚለው እንደዚህ ጣፍኩኝ፣ ንጉስ የሚለውን ደግሞ እንደዚህ ጣፍኩኝ ማለት ነው። በአንድ ላይ የኔ ንጉስ ይላል። ኦኬ ቀጣይ ደግሞ የኔ መልካም። የኔ መልካም ማለት ብንፈልግ አሁንም አንድ የአማርኛው ድርገመው። የኔ መልካም በአንድ ላይ አማርኛው ምን ይላል? የኔ መልካም ይላል። የ ዋይ እና ኢ ኔ ኤን እና ኢ በአንድ ላይ የኔ መ ኤም ኢ ል ኤል እንጠቀማለሁ። ካ ኬና ኤ ም ኤም እንጠቀማለሁ። መልካም በአንድ ላይ ምን ይላል ማለት ነው? የኔ መልካም ይላል። የኔ መልካም። ኦኬ የኔ የሚለው እንደዚህ ጣፍኩኝ፣ መልካም የሚለውን ደግሞ እንደዚህ ጣፍኩኝ። ሶ በአንድ ላይ የኔ መልካም። ኦኬ ቀጣይ ደግሞ የኔ ስጦታ። የኔ ስጦታ አማርኛው ድርገመው። የኔ
ስጦታ። በአንድ ላይ ምን ይላል? የኔ ስጦታ ይላል። የኔ ስጦታ። የ ዋይና ኢ፣ ኔ ኤንና ኢ፣ የኔ ስ ኤስ እንጠቀማለሁ። ጦ ቲና ኦ፣ ታ ቲና ኤ፣ ስጦታ። በአንድ ላይ ምን ይላል ማለት ነው? የኔ ስጦታ ይላል። የኔ ስጦታ። ኦኬ። ቀጣይ ደግሞ የኔ ፍቅር። የኔ ፍቅር ማለት ብንፈልግ አሁንም እንዴት እንደሆነ ላሳያችሁ። የኔ ፍቅር በአንድ ላይ የሚላል ማለት ነው። የኔ ፍቅር ይላል። የ ዋይ እና ኢ፣ ኔ ኤን እና ኢ፣ የኔ ፍ ኤፍ እና አይ፣ ቅ ኬ እንጠቀማለሁ፣ ር አር እንጠቀማለሁ። ፍቅር። የኔ ፍቅር። የኔ የሚለው እንደዚህ ጥፋለሁ፣ ፍቅር የሚለውን ደግሞ እንደዚህ ጠፋለሁ ማለት ነው። በአንድ ላይ የኔ ፍቅር ይላል። ኦኬ። ቀጣይ ደግሞ የኔ አባት። የኔ አባት አሁንም ስናቆላማመጥ ምን ብለን መጥራት እንችላለን ማለት ነው? የኔ አባት ማለት እንችላለን ማለት ነው። የኔ አባት። የ ዋይ እና ኢ፣ ኔ ኤን እና ኢ፣ የኔ አ ኤን እጠቀማለሁ፣ ባ ቢና ኤ፣ ት ቲን እጠቀማለሁ። አባት። በአንድ ላይ ምን ይላል? የኔ አባት ይላል። የኔ አባት። ኦኬ። ይህን የሚለው እንደዚህ ጣፍኩኝ፣ አባት የሚለው እንደዚህ ጣፍኩኝ። ሶ በአንድ ላይ የኔ አባት ይላል። ኦኬ። ቀጣይ ደግሞ የኔ እናት። የኔ እናት። ኦኬ። የኔ እናት በአንድ ላይ ምን ይላል? የኔ እናት ይላል። የ ዋይ እና ኢ፣ ኔ ኤን እና ኢ፣ የኔ እ ኤን እንጠቀማለን፣ ና ኤን እና ኤ፣ ት ቲ እንጠቀማለሁ። እናት። በአንድ ላይ ምን ይላል? የኔ እናት ይላል። የኔ እናት። ኦኬ። ቀጣይ ደግሞ የኔ ማር። አሁንም ስናቆለማመጥ ምን ማለት እንችላለን? የኔ ማር ማለት እንችላለን ማለት ነው። የኔ ማር። ይሄ ዋይ እና ኢ፣ ኔ ኤን እና ኢ፣ የኔ ማ ኤም ኤ፣ ር አር እንጠቀማለን። ማር። በአንድ ላይ ምን ይላል ማለት ነው? የኔ ማር ይላል። የኔ ማር። ኦኬ። ቀጣይ ደግሞ የኔ ጨረቃ። የኔ ጨረቃ ማለት ምን እንችላለን ማለት ነው? የኔ ጨረቃ። በአንድ ላይ የኔ ጨረቃ። የ ዋይ እና ኢ፣ ኔ ኤን እና ኢ፣ የኔ ጨ ሲኤች ኢ፣ ረ አር ኢ፣ ቃ ኬ እና ኤ፣ ጨረቃ። በአንድ ላይ ምን ይላል? የኔ ጨረቃ። የኔ ጨረቃ። ኦኬ። የኔ የሚለው እንደዚህ ጣፍኩኝ፣ ጨረቃ የሚለውን ደግሞ እንደዚህ ጣፍኩኝ ማለት ነው። ሶ በአንድ ላይ የኔ ጨረቃ ይላል። የኔ ጨረቃ። ኦኬ። ቀጣይ ደግሞ የኔ ልዩ። አሁንም ስናቆለማመጥ ምን ብለን ማቆለማመጥ እንችላለን ማለት ነው? የኔ ልዩ ብለን መጥራት እንችላለን። የኔ ልዩ። የኔ የሚለውንም ዋይ ኢ ኤን ኢ፣ የኔ ል ኤል እና እንጠቀማለሁ፣ ዩ ዋይ እና ዩን፣ ልዩ። የኔ ልዩ። በአንድ ላይ ምን ይላል ማለት ነው? የኔ ልዩ ይላል። የኔ ልዩ። ኦኬ። ቀጣይ ደግሞ የኔ ጌታ። የኔ ጌታ። አሁንም የኔ ጌታ ማለት ብንፈልግ ኦኬ። የኔ ጌታ። የ ዋይ እና ኢ፣ ኔ ኤን እና ኢ፣ የኔ ጌ ጂኢ፣ ታ ቲና ኤ፣ ጌታ። በአንድ ላይ ምን ይላል? የኔ ጌታ ይላል። የኔ ጌታ። ኦኬ። ቀጣይ ደግሞ የኔ ጣፋጭ። አሁን ስናቆለማመጥ ምን ብለን ማቆለማመጥ እንችላለን ማለት ነው? የኔ ጣፋጭ ብለን መጥራት እንችላለን ማለት ነው። የኔ ጣፋጭ። አንድ ላይ አማርኛ ምን ይላል? የኔ ጣፋጭ ይላል። የ ዋይ እና ኢ፣ ኔ ኤን ኢ፣ የኔ ጣ ቲና ኤ፣ ፋ ኤፍ እና ኤ፣ ጭ ሲኤች፣ ጣፋጭ። በአንድ ላይ ምን ይላል? የኔ ጣፋጭ ይላል። የኔ ጣፋጭ። ሶ የዛሬ ትምህርታችን ጣፋጭ ቃላቶችን ወይም የፍቅር ቃላቶችን እንዴት እንደምንጥፍና እንዴት እንደምናነብ አብረን ለማየት ሞክረናል ማለት ነው። የኔ ቆንጆ ማለት ስንፈልግ እንደዚህ፣ የኔ ህይወት ማለት ስንፈልግ የኔ ዓለም፣ የኔ ንጉስ፣ የኔ መልካም፣ የኔ ስጦታ፣ የኔ ፍቅር፣ የኔ አባት፣ የኔ እናት፣
የኔ ማር፣ የኔ ጨረቃ፣ የኔ ልዩ፣ የኔ ጌጣ፣ የኔ ጣፋጭ እያልን እነዚህ አቆለማምጠን መጥራት እንችላለን ማለት ነው። ስለዚህ ዛሬ ትምህርታችን ይህን ይመስላል። እስከ መጨረሻ ድረስ ስለተከታተላችሁ